ሰላም መኩነኝ ከሪል ቱተርስ። ዛሬ ደግሞ ይዤላችሁ የመጣሁት ስለ አናሎግ አሚተር ነው። እንዴት አናሎግ አሚተር በትምህርት ቤታችን ውስጥ መጠቀም እንችላለን ካላችሁ ይሄው ዛሬ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለእናንተ ነው፣ አብራችሁን ቆዩ። እዚህ ጋር እንደምታዩት እንግዲህ አናሎግ አሚተር ለመጠቀም የመጀመሪያውን ገመዳችሁን ኮመን ላይ ኮኔክት ታደርጋላችሁ። ከዛ ሁለተኛውን ኬብል ሁለት አማራጭ አላችሁ። አንደኛው እስከ 0.6 አምፕ ድረስ ለመለካት ከረንታችሁ፣ ከፍ ያለ ከረንት ከሆነ ደግሞ እስከ 3 አምፕ የሚሄድ ከሆነ ደግሞ የ3 አምፕ ኮኔክሽን እዚህ ጋር አላችሁ። እኔ የምለካው ግን ከረንት ትንሽ ስለሆነ 0.6 የሚለው ላይ ኮኔክት አደርገዋለሁ። ያ ማለት ምንድነው? እዚህ አሚተሩ ላይ የታችኛውን ሪዲንግ ነው የምጠቀመው ማለት ነው፣ እስከ 0.6 ስለሚያነብ። እንደምታዩት ደግሞ ለምሳሌ ከ0.2 እስከ 0.4 10 ዲቪዥኖች አሉ። እያንዳንዱ ዲቪዥን ለታችኛው ሪዲንግ 0.2 ሲካፈል ለ10 ያ ማለት 0.02 አምፕ ይሆናል ማለት ነው እያንዳንዷ ዲቪዥን በታችኛው በኩል። ስለዚህ እኔ የታችኛውን አሁን የምጠቀመው ይሄን እንግዲህ አሚተር ለመጠቀም እዚህ ጋር ሲሪየስ ሰርኪዩት ቢውልድ አድርጌያለሁ። እሱን ስዊቹን አበራለሁ። እንደምታዩት በልቡ ይሰራል። ያ ማለት ኤሌክትሮን ፍሎ አለ። አሁን እንግዲህ አሚተሬን ለመጠቀም ሰርኪዩቱን ብሬክ ማድረግ አለብኝ። እስቲ መጀመሪያ ከበልቡ በፊት ያለውን ዋየር ብሬክ ላድርግና አሚተሬን ኢን ሲሪየስ ታዩት። እስቲ አሚተሩን ለማስገባት ሰርኪዩቱን ዲስኮኔክት ማድረግ አለብኝ። እስቲ ለምሳሌ አሁን ይሄ ባትሪ ከፖዚቲቭ ተርሚናሉ በዚህ ሳይድ ነው። ከረንቱ እንግዲህ ኮንቬንሽናል ከረንት ከፖዚቲቭ ተርሚናል ተነስቶ ወደ ኔጌቲቭ ተርሚናል ነው የሚሄደው። ስለዚህ እስቲ ወደ በልቡ ኮንቬንሽናል ከረንቱ ወደ በልቡ ከመግባቱ በፊት ያለውን ገመድ ዲስኮኔክት አደርጋለሁ። ከዛ አሚተሬን ኢን ሲሪየስ ኮኔክት አደርጋለሁ። እንደምታዩት በልቡ ይሰራል። አሚተር ሪዲንጉ ደግሞ 0.24 አምፕ አካባቢ ነው የሚያነባው። ኤግዛክት ላይሆን ይችላል። እንደገና ደግሞ እስቲ ይሄንን ሰርኪዩት ወደ ቦታው መልስና ኮንቬንሽናል ከረንቱ በልቡን ካለፈ በኋላ ያለውን ገመድ ዲስኮኔክት አድርጌ ከበልቡስ በኋላ ያለው የከረንት ሪዲንግ ምን ይመስላል የሚለውን አብረን እናያለን። እንግዲህ አስታውሱ ይሄ ሲሪየስ ሰርኪዩት ነው። አሁንም ሜጀር ስናደርግ ንባቡ 0.24 አምፕ አካባቢ ይመጣል። ተመሳሳይ የሆነ ከረንት ሪዲንግ። ያው በሲሪየስ ሰርኪዩት የከረንት ሪዲንግ የትኛውን ቦታ ብትለኩት ከረንት ሪዲንጉ አንድ አይነት ነው። ይህ ማለት ደግሞ የኤሌክትሮን ፍጥነት በየቦታው ቼክ ብታደርጉ በሲሪየስ ሰርኪዩት ውስጥ አንድ አይነት ነው ወይም ተመሳሳይ ነው ማለት ነው። ይህን ይመስላል።